ዘመንና ክርስትና ሰላም ጤና ይስጥልን ያዱገነት ኢንፎቴመንት ቤተሰቦች በያላችሁበት ሰላማችሁ ይብዛያልኩ። ዛሬ ዘመንና ክርስትና በሚል የታሪክ ማህደር አንድ ታሪክ ላጋራችሁ ወደ እናንተ ብቅ ብያለሁ። እስከ ታሪኩ ፍጻሜ አብሮነታችሁ ከኔ ጋር ይሁን እያልኩ ወደ ታሪኩ አልፋለሁ። ለ372 ዓመታት ያንቀላፉ ቅዱሳን ታሪክ። ይህ ታሪክ የሆነው ከክርስቶስ ልደት በኋላ ከ249 እስከ 251 ዓመት ንጉሠ ነገሥት ዴሲየስ ሮማን ገዢ በሆነበት ዘመን ነበር። ንጉሱ ጣዖት አምላኪ ነበርና በግዛቱ ያሉ ሰዎች ለጣዖት እንዲሰግዱ ያስገድዳቸው ነበር። የለም እኛ ለእግዚአብሔር እንጂ ለጣዖት አንሰግድም የሚሉ አንገታቸው ለሰይፍ ሰውነታቸውን ለውግረት ተላልፎ ይሰጥም ነበርም። በጊዜው ዴሲየስ ጭቅጨካይ መሪ ስለነበረ በሕይወት መሰንበት የፈለጉ ተገደው ነፍሳቸውን ለጣዖት ይሰጡ ነበር። ነገር ግን በበትረ መንግስቱ ውስጥ የሚያገለግሉ ለእግዚአብሔር አብዝተው የታመኑ 7 ቅዱሳንም ነበሩ። ስማቸውም ማክሲማኖስ፣ ታሞኪግሮስ፣ ማርዲሞስ፣ ዮሐንስ፣ ቆስጠንጢኖስ፣ አንቶኒዮስ፣ ዲዮኒሲዮስ ይባላሉ። ንጉሱ የጣዖት አምልኮ ባጸና ጊዜ አንዳንድ ሰዎች ስለ 7ቱ ቅዱሳን ክስ ያሰሙ ጀመር። ዴሲየስም 7ቱን ቅዱሳን ወደ እስር ቤት ወረወራቸው። ታዲያ ከዕለታት አንድ ቀን ንጉስ ዴሲየስ ወደ ሌላ ሀገር ለመጓዝ ሲነሳ ከስር ለቀቃቸው። በሚመለስ ጊዜም ስለዚህ መልካም ምግባሩ ብለው ወደ ጣዖት ማምለክ ይመለሳሉ የሚል ሐሳብ ስለነበረው ነው። ዳሩ 7ቱ ቅዱሳን ከከተማ ሸሹ። ኤፌሶን አቅራቢያ ወደሚገኝ የተራራ ዋሻ ማመሩ። በዋሻ ውስጥ ገብተው ወደ እግዚአብሔር ይጸልዩ ጀመር። ባንተ ታምነናል፣ ከዚህ ሁሉ መዓት ታድነን ዘንድ ፈቃድ ይሁን ሲሉም ጸለዩ። የዋሻቸውንም በር ዘጉ። ያመኑት እግዚአብሔር በሰላም እንዲያንቀላፉ አደረጋቸው። ለ372 ዓመታት አንቀላፉ። በዚያ ባንቀላፉበት ዘመን ብዙ ነገስታት፣ ብዙ ሕዝብ ወደዚህ ምድር መጥቶ ወደዚያኛው ዓለም አለፈም። ባንቀላፉበት ዓመታት ሁሉ ሰውነታቸው አልተለወጠም። ወጣትነታቸውን ባለበት እንዳለ በዚያው ነበረም። ታዲያ ንጉሠ ነገሥት ቴዎዶሲዮስ በነገሰበት ዘመን ትንሽ ዓመታትም እንዲሁ አንቀላፍተው ነበር። ንጉሱ ቴዎዶሲዮስ ከክርስቶስ ልደት በኋላ ከ379 እስከ 395 በነገሰበት ዘመን ክርስትናን በይፋ በሮማውያን ኢምፓየር ውስጥ ሕጋዊ ሃይማኖት አድርጎ አጸና። በዚያን ጊዜ ሰዎች አብዝተው ስለ ሙታን መነሳትና ስለ ዳግም ምጽአት ከራከሩና አጥብቀው ይጠይቁም ነበር። ታዲያ 7ቱ ቅዱሳን ከ372 ዓመታት ማንቀላፋት ውስጥ ተነሱም። በተነሱም ጊዜ ለስንት ዓመታት እንዳንቀላፉ አልተረዱም ነበር። ያንቀላፉት ለትንሽ ጊዜ መስሏቸው ነበር። ከነርሱም መካከል ታሞኪግሮስ ወደ ከተማ ምግብ ሊሸምት የዴሲየስ ዘመን ሳንቲምን ይዞ ወጣም። ከተማይቱ ተቀይራለች። ያን ያልነበሩ መስቀል የተሰቀለባቸው አብያተ ክርስቲያናት ይታያሉ። እነኛ የጣዖት ማምለኪያ ቦታዎች ወደ ክርስትና እምነት ማምለኪያ አብያተ ክርስቲያናት ተቀይረዋል። በእጁ ባሉ የንጉሱ ሳንቲሞች ምግቦችን ለመሸመት የሞከረው ታሞኪግሮስ በነጋዴው ፊት ቁጣ ደረሰበት። ከስንት ዘመን በኋላ በዚያ በጨካኙ ንጉስ ሳንቲም እንዴት ልትሸመት ደፈርክ ሲልም ያዘው። 7ቱ ቅዱሳን የዴሲየስ ዘመን እንዳለፈ አላወቁም ነበር። ቀደም ብሎ በንጉሱ ዘመን ወደ ዋሻው ገብተው በተኙ ጊዜ የጨካኙን ንጉስ መመለስ ለመንገር አንድ ወታደር ወደ እነርሱ አምርቶ ነበር። አንቀላፍተው ባገኛቸው ጊዜም ስለደረሰባቸው በደል የደረሰባቸውን ሁሉ የሚያትት አንድ ታሪክ ጽፎ አስቀመጠም። ነጋዴው ባሰረው ጊዜ ሰዎች ተሰበሰቡ። ሰዎች በኢየሱስ ክርስቶስ ስም ይነጋገሩ ነበር። እጅግ ደነቀው። ያለበትን ዘመን አልተረዳም ነበርና ሰዎች ወደዚህ ከተማ መቼ መጣ ከወዴትስ ነህ ሲሉ ጠየቁት። እርሱም እኔ በዚህ ከተማ ነኝ አላቸው። እነማንን ታውቃለህ ሲሉ ጠየቁት። እርሱም ከ372 ዓመታት በፊት የነበሩ በሕይወት ያለፉ ሰዎችን መጥራት ጀመረም። እርሱ የሚጠራቸው ሰዎች አንዳቸውም በሕይወት አልነበሩም። ነገሩ በንጉስ ቴዎዶሲዮስ ዘንድም ተሰማም። ንጉሠ ነገሥቱ ኤጲስቆጶሱም ምን እንደሆንክና ከምን ሀገር እንደመጣ ነገረን ብለው ጠየቁት። 7 ሰዎች ነበርን፣ የክፉ ዴሲየስ ሰራዊት ነበርን። በኋላም መከራ ሲያጸናብን ሸሽተን በዋሻ ውስጥ በሩን ዘግተን እስከ ዕለተ እሑድ ድረስ ተኛን አለም። እነሆ 6 ወንድሞቼ በዋሻ ውስጥ ተኝተዋልም አላቸው። ንጉሠ ነገሥቱ ኤጲስቆጶሱ ሕዝቡም ሁሉ ከእነርሱ ጋር ወጥተው ወደ ዋሻው ሄዱ። 6ቱን ቅዱሳንም እዚያው ተኝተው አገኟቸው። ስለ እነርሱ የተጻፈውን በዋሻ ውስጥ የተገኙ ታሪኮችንም አነበቡ። ይህ ማለት ከ372 ዓመት በፊት ነበር። ንጉሠ ነገሥቱ ጳጳሱና ሕዝቡ ሁሉ ይህን ባዩ ጊዜ እጅግ ተደነቁ። እግዚአብሔርንም እጅግ አከበሩ። በሙታን ትንሣኤ የማያምኑ ሰዎች ይህን ታምር ባዩ ጊዜም አመኑ። 7ቱ ቅዱሳን ይህን ምስጢር በገለጡ ጊዜ ዳግመኛ አንቀላፉ። ነፍሳቸውንም በእግዚአብሔር እጅ አሳልፈው ሰጡ። ንጉሠ ነገሥቱ የወርቅ የሬሳ ሳጥን ሰሩላቸው። ባር ጨርቅ ጠቅልለው በወርቅ የሬሳ ሳጥን ውስጥ ማስቀመጧቸው። ኢየሱስም በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 ለማርታ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ
ሁሉ ለዘላለም አይሞትም ይህን ታምኛለሽ ያላትም ተፈጸመም። እነሆ የሰባቱ ቅዱሳን ታሪክ በክርስትናና በእስልምና ሃይማኖት ታሪካቸው ሲነገር ይኖራል። የሰባቱን ቅዱሳን ጸሎት የተቀበለ እግዚአብሔር ጸሎታችን ይስማን አሜን። ውድ የአዱገነት ኢንፎቴመንት ቤተሰቦች በቀጣይ ዘመንና ክርስትና የሚሉ ስራዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ታሪኩን ቋጨው። ሰላማችሁ ከእናንተ ጋር ይሁን።